ሰላም በመላው ዓለም የምትገኙ የዩቲዩብ ቤተሰቦቼ እንዴት ናችሁ? ቤዛ ማዕድ የሚለውን የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ወደ ዝግጅቱ እናልፋለን። መልካም ቆይታ ከቤዛ ማዕድ ጋር ይሆንላችሁ። ለፓስታ የሚያስፈልጉን ግብአቶች ሽንኩርት ያስፈልገናል፣ ድል፣ ዘይት እንዲሁም ሮዝመሪ ቅጠል ወይንም የጥብስ ቅጠል እና ፓስታ ነው የሚያስፈልገን። እና መጀመሪያ ስጎውን ለመስራት ሽንኩርታችንን ደቀቅ አድርገን ከከተፍን በኋላ እንዲበስል እንጥደዋለን ማለት ነው። ጎን ለጎን የፓስታ ውሃ መጣድ እንችላለን። ትንሽዬ ጨውና ትንሽዬ ዘይት ጨምረን እንላለን ማለት ነው። እናፈለዋለን የፓስታ ውሃውን። ከዛ ጎኑ ላይ ደግሞ ስጓችንን እናዘጋጃለን። ሽንኩርቱ እየበሰለ በደንብ በደረቁ ከበሰለ በኋላ ድል እንጨምርበታለን። የቲማቲም ድል፣ እናንተ ራሱን ቲማቲሙን መጨመር ትችላላችሁ። እኔ ግን ብዙ ጊዜ የምጨምረው የራሱ ድልሁን ነው የምጨምረው። ወይ መርቲ ወይ የፈለጋችሁትን የቆርቆሮ ድል መጨመር ትችላላችሁ። አብራችሁ በደንብ ካሻችሁት በኋላ በደንብ ከሽንኩርቱ ጋር መዋሃዱን ካያችሁ በኋላ የፓስታችን ውሃ መፍላቱን ካወቅን በኋላ ፓስታችንን ለሁለት ከፍለን በቂ የሆነ ለቤተሰብ በቂ የሆነ ፓስታ እንጨምርበታለን ማለት ነው። ጎን ለጎን ግን ሽንኩርቱን እያበሰልን ነው የፓስታ ስጎውን ማለት ነው። የፓስታ ውሃው ላይ ዘይት የምናደርገው ፓስታው እንዳይጠባበቅ ወይ ደግሞ የምንፈልገው መኮሮኒ ከሆነ የመኮሮኒያችን እንዳይያያዝ ያደርግልናል። ለዛ ነው። እና በምስሉ ላይ እንደምታዩት ውሃ ጠባት ታረጉበትም በራሱ ውሃ እንዲበስል ታረጉታላችሁ የሽንኩርቱ ማለት ነው። ሽንኩርቱ በደንብ ብስል ካለ በኋላ ድል እንጨምርበታለን ማለት ነው። ግን ሽንኩርቱ በደንብ መብሰል አለበት። ውሃውን ምጥጥ አድርጎ በደንብ ድርቅ ማለት አለበት። እና ሽንኩርታችን እንደዚህ ብስል ካለ በኋላ የቲማቲም ድል እንጨምርበታለን ማለት ነው። በደንብ ቀላ እንዲል ድረስ ታረጉታላችሁ። ይሄ የእናንተ ምርጫ ነው። ነጣ ያለ የሚፈልጋለ፣ ቀላ ያለ የሚፈልጋለ፣ ይሄንን አመጣጥናችሁ በእናንተ እንትን መጥናችሁ መስራት ትችላላችሁ። እኔ ግን ለጊዜው እንደዚህ ቀላ ያለ ነው ፈልገው፣ ምክንያቱም በርበሬ ስለማልጨምርበት ቀላ ያለ ስጎ ነው የምንሰራው ማለት ነው። እና እንዲህ በምስሉ ላይ እንደምታዩት በደንብ አድርጋችሁ ከሽንኩርቱ ጋር ታዋህዱታላችሁ በደንብ አድርጋችሁ። ከዛ ዘይት እንጨምርበታለን። ዘይት እንግዲህ እንዳጠቃቀማችሁ የእናንተ አጠቃቀም ነው። ግን ፓስታ ላይ ትንሽ ዘይት ሞቅ ቢለው ጥሩ ነው። እና መጠነኛ ጨው እናደርግበታለን። ሌላ ነገር እናንተ እንደፈለጋችሁት መጨመር ትችላላችሁ። ግን ይሄን ስጎ ደግሞ ብትቀምሱት ደግሞ ሁሌም በቃ ብሉኝ የሚል ስጎ ነው የሚሆነው ማለት ነው። ስለዚህ በዚህ አይነት አሰራር እየሰራችሁ ብሉ። እንደዚህ ዘይቱን በደንብ አድርጎ እንትን ካለ በኋላ እስከሚተፋው ድረስ እናንተ ከትከዋለን ማለት ነው። ምንም ግን ውሃ እንጨምርበትም። ይሄ ሁሉ ነገር ሲደረግ ለምን ደረቅ ያለ በቃ ውሃ የሌለው ስጎ እንዲሆንልን ስለምንፈልግ ማለት ነው። እንዲህ ሆኖ ልክ ዘይቱን መጥፋት ሊጀምር ሲል ፍሬሽ ሮዝመሪ ወይንም የጥብስ ቅጠል እንጨምርበታለን። ግን መፈልቀቅ ሳይሆን ዝም ብላችሁ ቁጭ አድርጋችሁ ነካ ነው በማማሰያ እንዳይሰባበር ማለት ነው። ከዛ እንደዛ ከሆነ በኋላ ዘይት መጥፋቱን ካየን በኋላ እናወጣዋለን። ፓስታችንን ያንጠፈጠፍነውና የቀዘቀዘውን ፓስታችንን በሳህናችን ላይ አድርገን ስጓችንን አድርገን እንመገባለን ማለት ነው። ለዚህ ሳምንት እንግዲህ ፓስታ ከፈለጋችሁ ስጎውን በፓስታ አድርጋችሁ ከፈለጋችሁ በመኮሮኒ
እየሰራችሁ እንድትበሉ ጋብዛለሁ። መልካም ሳምንት።